ምን ልትይ ነበር? ቀጥይ። አንቺ ምን ልትይ ነበር? ዊሊያ አሁን ደግሞ በዚህ እንጨቃጨቅ? ለሊት ሙሉ ሳስብ ነበር። ለዳግሜ ፍቅር ስሜት አለሽ እንዴ? ለምን ጠየቅሽኝ? እንዲሁ ለማወቅ። አይ እንዲሁ ለማወቅ እንኳን አይመስለኝም። ሰብለ ዳግምን አፍቅሬዋለሁ። እኔ እኮ እንዲሁ ዝም ብለሽ ለጨዋታ ብቻ ነበር ይመስለኝ። ማለቴ ከኔ ጋር ለመፎካከር ብለሽ የእውነት ያመረርሽው አልመሰለኝም ነበር። የበፊት ጉዳቴን ማከሚያ የተላከ መልአክ መስሎ ነው የሚታየኝ። የእናትና የአባቴ ምትክ ሌሎች ፍቅር ምናምን ብሎ ከሚደልሉኝ ወንዶች እሱ የተለየ ነው። አፈቀርኩት። ነገር አለሜን ረስቼ በሱ ፍቅር መቆየት ነው የምፈልገው። ከጎኔ ሌላ ሰው እንደሌላ አስቦ እሱን ሰጥቶኛል። አንቺ ግን እኔ ግን ምን እኔን እንደባዳ ቆጥረሽኝ ነው ወይስ የእውነት የተሻለ መሆኔ ተሰምቶሽ ነው? አይ ሰብሊ እንደዛ ማለት አይደለም። አሁንም ቢሆን አንድ ነገር ማወቅ እፈልጋለሁ። አንቺ ለዳግም ስሜት አለሽ እንዴ? አላፈቅረውም። እንዲሁ እንደ ፍሬንድ ነው። ቆይ አንተ ሳታረጋግጥ ለምን ደወልክልኝ? እንዴ ያው ለመሞከር እኮ ነው። ሁሉም ነገር የሚገኘው ከመሞከር አይደል እንዴ? አንተ ጤነኛ ነህ? የአይነ ስውር ለሆኑ ሰውዬ ፎቶ አሳይተናቸው ነው ካወቁ ብለን የምንሞክረው? እኔ እሱን መቻወኩ እንዴ? እሱን እንድታውቅ አይደል እንዴ የምከፍልህ? ይኸውልህ ዳጊ አንተ ምንም አትጨናነቅ። አክስትም በኔ ጣለው። ይኸውልህ እንዴትም ብያገኛታለሁ። እሺ አረጋግጥና ደውልልኝ። በቃ ችግር የለውም። በቃ እሺ ሂድ። በቃ ቻው። ያረ እንዲያሳብደኝ ነው እንዴ ሰው? አሁን ለሁለቱም መልስ ለመመለስ ዛሬ ነው የቀጠርኳቸው። ጉድ እኮ ሁለት ተማማቾች ላጋጭ ነው ማለት ነው። የምር ሊያ የፈለገ ብትንቀሽቀሽ በጣም ነው። እኔ እውነት ለመናገር ከሰብለ ይልቅ ሊያ ነው የወደድኩት። ሊያ ልጅ ትላለች። ጭንቀቴን ሁሉ ያስረሳችኝ እሷ ነች። ደግሞ ታሪኬን ስነግራት ወዲያው እንኳ ትጠማለች። በቃ ሊያም በጣም ነው የወደድኩት። ሊያም በጣም ነው የወደድኩት። ወዴት ነሽ? ራስሽ ወዴት ነሽ? እኔ ሽንት ቤት ነኝ። አንቺስ? ዳግም ጋር